ሰላም ጤና ስጥልን የተከበራችሁ ተከታታዮቻችን ከቮት ኒውስ ዜናዎቻችን ይዘን ቀርበናል። እንድትከታተሉን በክብር እንጋብዛለን። ቮት ኒውስን ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። በትግራይ ክልል ጥቅምት 4 2018 ዓ.ም ከሌሊቱ 5:23 የመሬት ንዝረት ተከስቷል። ከአፋር መቀሌ 60 ኪሎ ሜትር ርቀት ላይ ያጋጠመው በሬክተር ስኬል 4.7 የተለካ የመሬት ንዝረት ተከስቷል። የትግራይ ጊዜያዊ አስተዳደር የትግራይ ሰራዊት አባላት ጥያቄዎች ተገቢ ነው አለ። ቢሆንም ወደ መቀሌ የሚያመራው መንገዶች ዛሬም በሁለት አቅጣጫ በትግራይ ኃይሎች ሰልፈኞች ተዘግተዋል። የተዘጉት መንገዶች በትግራይ ምስራቃዊ ዞን ከመቀለም በ35 ኪሎ ሜትር ርቀት በምትገኘው ያጉላዕ ከተማ፣ በደቡባዊ ዞን ከመቀለ 100 ኪሎ ሜትር አካባቢ በምትርቀው የመኮኒ ከተማ መሆኑ ታውቋል። በተጨማሪ በሰሜን ምዕራብ ዞን ወደ ሽረ እንዳስላሴ ከተማ የሚወስደው መንገድ ከከተማዋ 20 ኪሎ ሜትር ርቀት በሚገኘው እንዳባጉና ከተማ በሰልፈኞች ተዘግቷል። ሰልፈኞቹ ጥቅምት 3 2018 ዓ.ም ከመቀለ ከተማ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደው ዋና መንገድ ዘግተው ውለው በዚያው ቀን ምሽት ከጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ተወያይተው ጥያቄያችሁ ልክ ነው፣ በየደረጃው ይመለሳል ተብለው ነበር። ኢትዮጵያ ተጨማሪ አነስተኛ ወለድ የሚከፈልበት ብድር እንዲሰጣት ጠየቀች። ኢትዮጵያ ዓለም አቀፍ የገንዘብ ተቋም IMF እና የልማት አጋሮች ተጨማሪ አነስተኛ ወለድ የሚከፈልበት ብድር እንዲሰጣት ጠይቃለች። ኢትዮጵያ ይህን ጥያቄ ያቀረበችው የገንዘብ ሚኒስተር አህመድ ሸዴ የመሩት ልዑካን ቡድን በዋሽንግተን በመካሄድ ላይ ካለው የዓለም የገንዘብ ተቋምና የዓለም ባንክ ጋር ስብሰባ በተጓዳኝ ከIMF ምክትል ማኔጂንግ ዳይሬክተር ኒጌል ክላርክ ጋር በተወያዩበት ወቅት መሆኑን ገንዘብ ሚኒስትሩ ገልጧል። ኢትዮጵያ በአሁኑ ጊዜ የብር መግዛት አቅም ማሽቆልቆሏ መጨረሻው እስከየት ድረስ እንደሚሆን በጣም አሳሳቢ ደረጃ ላይ ደርሷል። የኢትዮጵያ የዶላር ዋጋ በጥቁር ገበያ 180 ብር ደርሷልም እየተባለ ነው። ለገሰ ቱሉ በጅቡቲ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆኖ ተሸሙ። የቀድሞው የመንግስት ኮሚኒኬሽን አገልግሎት ሚኒስተር ለገሰ ቱሉ በጅቡቲ ሪፐብሊክ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆኖ መሾማቸውን የውጭ ጉዳይ ሚኒስቴር አስታወቀ። አምባሳደሩ ትላንት ጥቅምት 4 2018 ዓ.ም ከፕሬዝዳንቱ ታዬ አጽቀሥላሴ የሹመት ደብዳቤያቸውን በመቀበል የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ፊት ቀርበው ቃለ መሐላ ፈጽመዋል። በስነ ስርዓቱ ላይ የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስና የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ መታደማቸውን ተመልክቷል። ኢትዮጵያ የባህር መሐንዲሶችን አሰልጥና ለውጭ ገበያ እያቀረበች ነው ተባለ። በባህር ዳር ዩኒቨርሲቲ ሰልጥነው በውጭ ሀገራት ከተቀጠሩት ኢትዮጵያውያን የማሪታይም ምሩቃን መካከል 26ቱ በዓለም ትላልቅ የዘርፍ ተቋማት በከፍተኛ ኃላፊነት አማካሪነትና ባለሙያነት እየሰሩ እንደሆነ የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ ተናግረዋል። የትምህርት ተቋሙም ከሀገሪቱ የከፍተኛ ትምህርት ተቋማት በሜካኒካልና ኤሌክትሪካል ምህንድስና የተመረቁ ምሁራንን መልምሎ ለ6 እና ለ9 ወራት በማሰልጠን የማሪታይም ዘርፍ ባለሙያዎችን እያበቃ ይገኛል ተብሏል። የማሪታይም መሐንዲሶች ከውጭ ሀገራት በመጡ መምህራን ዓለም አቀፍ መስፈርትን ያሟላ ስልጠና እንደሚሰጣቸው ፕሬዝዳንቱ ጠቅሶ ዘግበዋል። የኬንያው ጉምቱ ፖለቲከኛ ራይላ ኦዲንጋ ከዚህ ዓለም በሞት ተለዩ። የቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋ ህንድ ሀገር በሕክምና ሲረዱ ቆይተው በ80 ዓመታቸው ከዚህ ዓለም በሞት ተለይተዋል። ራይላ ኦዲንጋ ለኬንያ ፕሬዝዳንትነት 5 ጊዜ እጩ ሆነው ቢቀርቡም አልተሳካላቸውም። በተጨማሪ በቅርቡ ለአፍሪካ ህብረት ኮሚሽን ሊቀመንበርነት ቦታ ቢወዳደሩም ማሸነፍ ሳይችሉ ቀርተዋል። ለረጅም ዓመታት በፖለቲካ ውስጥ የቆዩት ኦዲንጋ በኬንያ የበዛ ድጋፍ ያላቸው ሲሆን የኦሬንጅ ዲሞክራቲክ ሙቭመንት መሪ ነበሩ። የፕሬዝዳንት ትራምፕ የግብጽ ጉብኝት በኢትዮጵያ ላይ ምን ሊፈጥር ይችላል? የኢትዮጵያ ህዳሴ ግድብ የተመረቀ ቢሆንም በዚህ ዙሪያ የተነሳው የአባይ ወንዝ ጦርነት ግን ገና አልተቋጨም በሚል ነው። ሲቀጥልም አሁን ጉዳዩ የበለጠ ውስብስብ እየሆነ በመሄድ ላይ መሆኑ ጠቅሶም ለዚህም የባለሙያ ማብራሪያ አስቀምጧል። ማብራሪያ የሰጡትም በስዊድን አፕሳላ ዩኒቨርሲቲ የሰላምና ግጭት ጥናት ተመራማሪ የሆኑት ፕሮፌሰር አሾክ ስዌን ናቸው። ፕሮፌሰሩ ሲናገሩም በዚህ ውስጥ 2 ነገሮች አሉ ብለዋል። ሲያብራሩም አንደኛው ጉዳይ
ግድቡ የኃይል ማመንጫ እንጂ የውሃውን አቅጣጫ የሚቀይር አለመሆኑ ጠቅሰው ኢትዮጵያ ምንም አይነት ውሃ ከወንዙ ላይ እንደማታስቀር አስረድቷል። ሁለተኛ ጉዳይ ደግሞ ይህ ውሃ መቼና እንዴት ወደ ግብጽ ይሄዳል የሚለው ጥያቄ ውስጥ መግባቱን አስታውቀዋል። ፕሮፌሰሩ እንዳሉት ግብጽ በግድቡ ላይ በተደጋጋሚ ተቃውሞዋን ስታሰማ የቆየች ሲሆን እርምጃ እንደምትወስድም በተደጋጋሚ አስጠንቅቃለች። ነገር ግን የግብጽ ዛቻ በአብዛኛው ከባዶ ቃላት ያለፈ አለመሆኑን አስረድቷል። ፕሮፌሰሩ ሲቀጥሉም አሁን ላይ ይህ ጉዳይ የኢትዮጵያና የግብጽ ብቻ እንደማይሆን ጠቅሷል። ሲናገሩም በሐማስና በእስራኤል መካከል በተደረገው የግብጽና አሜሪካ ግንኙነት የጠበቀ አድርጎታል። በዚህም የተነሳ ፕሬዝዳንት ትራምፕ ወደ ግብጽ አቅንተዋል። ግብጽ በኢትዮጵያ ላይ ጫና ለመፍጠር እንደምትጠቀምበት ገልጿል። ሲቀጥሉም በዚህ ወቅት ኢትዮጵያ ከቻይና ጋር የጠበቀ ወዳጅነት እንዳላት መረሳት የለበትም። ቻይናም አቅሟ የውሃ ምንጭ የሆኑት የላይኛው ተፋሰስ ሀገራት የመጠቀም መብት አላቸው የሚል እንደሆነ የጠቀሱት ፕሮፌሰሩ ቻይናም በሜኮንግ ወንዝ፣ በዮሎ ወንዝ፣ በሳልዊን ወንዝ ላይ ተመሳሳይ መንገድ መከተሏን አስታውቋል። በመሆኑም ቻይናና ኢትዮጵያ በውሃ ፖሊሲ ላይ ተመሳሳይ አቋም እንዳላቸው ጠቅሰው ቻይና ለህዳሴው ግድብ የምትሰጠው ድጋፍ እንደምትቀጥል አስረድተዋል። ዜናዎቻችን ጨረስን። ስለተከታተላችሁ እናመሰግናለን። ላይክ፣ ሼር፣ ሳብስክራይብ በማድረግ የቮት ኒውስ ቤተሰብ ይሁኑ። ሰላም።